የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ኤዝ 102ኛ ኮር 49ኛ ክፍለ ጦር 2ኛ ሻለቃ በአገዛዙ ሰራዊት ላይ መብረቃዊ ጥቃት ፈጸመ። የህወሓት ታጣቂዎች በአፋር ክልል ድንገተኛ የሞርታር ጥቃት ፈጸሙ። በልማት ተፈናቅሎ ቤት ያላገኘ ካለ ስልጣኔን እለቃለሁ ሲሉ የኢዜማ አመራር ግርማ ሰይፉ ተናገሩ። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ከስልጣናቸው ለቀቁ። ከመካከለኛው ምስራቅ የተፈጠረው ትኩሳት የዓለማችን የትኩረት ማዕከል ሆኗል። ስለ ሆርሙዝ ሰርጥ መዘጋትና የኢራን አሜሪካን የሰላም ስምምነት መሰናከል ሌላኛው ዛሬ የምንመለከተው ጉዳይ ነው። ከኛው ጋር ከሆናችሁ እናስደምጣችኋለን። የአዲስ አበባ ከተማ ውበትና አረንጓዴ ልማት ቢሮ ኃላፊና የኢዜማ አመራር አቶ ግርማ ሰይፉ ከሪፖርተር ጋዜጣ ጋር ባደረጉት ቆይታ በከተማዋ በተከናወነው የኮሪደር ልማት ምክንያት ተፈናቅለው ተተኪ ቤት ያልተሰጠው አንድም ሰው አለመኖሩን አስታውቀዋል። የቀበሌ ቤትም ሆነ የመሬት ይዞታ ካርታ ኖሮት ምትክ ያላገኘ ሰው ካለ ከስልጣናቸው በገዛ ፈቃዳቸው ለመልቀቅ ዝግጁ መሆናቸውን በድፍረት የተናገሩት ኃላፊው በመንግስትና በፓርቲያቸው ላይ የሚሰነዘሩ ትችቶችን እንደሚከላከሉና ልማቱም ለውጭ ዜጋ ሳይሆን ለሀገር ተብሎ የተሰራ መሆኑን ገልጸዋል። ይሁን እንጂ ከአስተዳደራዊና ከሌሎች ተያያዥ ጉዳዮች ጋር በተያያዘ በደል የደረሰባቸው አካላት መኖራቸው ግን አልሸሸጉም። በሌላ በኩል በበርካታ ዙሮች የተከናወነ የኮሪደር ልማት ለአዲስ አበባ ዘመናዊነትና ውበት ከፍተኛ አስተዋጽኦ ማበርከቱ ቢታመንም በሂደቱ ውስጥ በቂ ዝግጅት፣ ግልጽነትና ተመጣጣኝ ምትክ አላገኘንም የሚሉ በርካታ የህብረተሰብ ክፍሎች በየጊዜው ቅሬታቸውን ሲያቀርቡ መቆየታቸው ይታወቃል። ከወደ ትግራይ ወደ ተሰሙ መረጃዎች ስናልፍ ጊዜያዊ አስተዳደሩን በማፍረስ በትግራይ መጠነ ሰፊ የግዳጅ ወታደራዊ አፈሳ እየፈጸመ የሚገኘው የህወሓት በትላንትናው ዕለት በአፋር ክልል ዞን 2 መጋሌ ወረዳ የሞርታር ጥቃት መፈጸሙን የሚዲያ ምንጮች አረጋግጠዋል። ሆርን ፍሪኩዌንሲ የተሰኘ ድረገጽ በበኩሉ ጥቃቱ የተከፈተው የአፋር ጸጥታ ኃይሎች በሰፈሩበት አካባቢ እንደሆነ ዘግበዋል። የጉዳቱ መጠን በግልጽ ባይታወቅም ድርጊቱ በአካባቢው ማህበረሰቦች ዘንድ ድንጋጤ ማፍጠሩን ነዋሪዎች ገልጸዋል። ጥቃቱ በደረሰበት አካባቢ የአፋር ክልል የጸጥታ ኃይሎች የነበሩ ቢሆንም ከጥቃቱ በኋላ ምንም አይነት አጸፋዊ ማጥቃት እንዳልሰነዘሩ እማኞች ተናግረዋል። በቅርብ ወራት ውስጥ በአካባቢው ተመሳሳይ ጥቃቶች መመዝገባቸውን የአካባቢው ምንጮች ገልጻሉ። ከዚህ ቀደም በአካባቢው ህወሓት በፈጸመው ጥቃት 2 ንጹሃን ዜጎች መገደላቸው የሚታወስ ነው። የትግራይ ታጣቂዎች በአካባቢው ጥቃት የፈጸሙት በፌዴራል መንግስቱና በህወሓት መካከል ያለው ውጥረት ባየለበት ወቅት ነው። ከቀናት በፊት ዶክተር ገዲዮን ጢሞቴዎስ በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ ማስጠንቀቃቸው የሚታወስ ነው። ወደ አማራ ፋኖ ብሔራዊ ንቅናቄ ድል ዜናዎች ስንሸጋገር የ49ኛ ክፍለ ጦር ሰኔ 15 2018 ዓ.ም በተለያዩ አቅጣጫ የመጣውን ያገዛዙ ሰራዊት መብረቃዊ ጥቃት በመሰንዘር ወደ መጣበት እንዲመለስ አድርገውታል። የጨፍጫፊና የአምባገነኑ ስርዓት ያለ የሌላ ኃይሉን በመያዝ ጎብዬ ከተማ መነሻውን አድርጎ ሁሆሮ፣ ቃሊም፣ ቀይ አፈር፣ ታሰገደና ወደ ጭራሮ አምባ እንቅስቃሴ ቢሞክርም የ49ኛ ክፍለ ጦር 2ኛ ሻለቃ አናብስቶች በሁሉም ግንባር የተቀናጀ ውጊያ በማድረግ ወደ መጣበት ሊመልሱት ችለዋል። ከአናብስቶቹ አፈሙዝ የተረፈው የጠላት ኃይል እግራ አውጪኝ ሲፈረጥጥ በየገደሉ ሲንከባለል ያለ ሲሆን የተቀረ የቆሰለ ጉዱን እንኳን ሳያነሳ ወደ ወልዲያ ከተማና ጎብዬ ከተማ እየፈረጠጠ ተመልሷል። የ102ኛ ኮር ቃሊም፣ ቡሁሮ፣ ሳንቃ ከተማ ሰፊ ቀጠናዎችን በመቆጣጠር የአገዛዙን ወታደር መፈናፈኛ በማሳጣት የአማራ ሕዝብ የፖለቲካ ጥያቄ መሆኑን ለብልጽግና ምስሌኔዎች ትምህርት የሰጠ አውደ ውጊያ እንደነበረ የዓይን እማኞች ተናግረዋል። በመጨረሻም በሁሮ ቃሊም በነበረው አውደ ውጊያ ከ49ኛ ክፍለ ጦር በተጨማሪ 11ኛ ክፍለ ጦር ቃኝ ጀግኖች ከወንድሞቻቸው ጋር በመሰለፍ የጨፍጫፊውንና የብሪተኛውን አገዛዝ ወታደር ሙትና ቁስለኛ በማድረግ በቀይ ቀለም ታሪካቸውን ጽፏል ሲል የ102ኛ ኮር ህዝብ ግንኙነት መምሪያ መረጃውን አድርሷል። ከውጭ ወዳገኘናቸው መረጃዎች ስንሸጋገር የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ከስልጣናቸው ለቀቁ። የእንግሊዝ ጠቅላይ ሚኒስትር እና የሌበር ፓርቲ መሪ
ኬር ስታርመር ከቀን ወደ ቀን እየበረታ የመጣውን የፖለቲካ ጫናና የህዝብ ድጋፍ መቀነስ ተከትሎ ከኃላፊነታቸው መልቀቃቸውን አስታወቁ። ይህ ውሳኔ የጠቅላይ ሚኒስትሩን የስልጣን ዘመን በይፋ ያበቃል። አዲስ የሌበር ፓርቲ መሪ እስኪመረጥ ድረስ ስታርመር በጊዜያዊነት ከስልጣን ላይ ይቆያሉ። ይህ በእንዲህ እንዳለ በርንሃም ለፓርቲው መሪነት በሚደረገው ውድድር ላይ እንደሚሳተፉ ያረጋገጡ ሲሆን ስታርመርን ለመተካት ቀዳሚ ተፎካካሪ እንደሆኑ ተገልጿል። የስልጣን መልቀቅ ውሳኔ በብሪታንያ ፖለቲካ ውስጥ ትልቅ ታሪካዊ ምዕራፍ ሲሆን ከሚቀጥለው ጠቅላላ ምርጫ በፊት የሌበር መንግስትን የወደፊት አቅጣጫ በእጅጉ ሊቀርጽ እንደሚችል ተገምቷል። በሌላ የውጭ መረጃ በመካከለኛው ምስራቅ በታሪኳ አይታ የማይታወቀው ትልቁ የፖለቲካ መናወጥ ውስጥ ትገኛለች። በአንድ በኩል ለዘመናት ጠላት የነበሩት አሜሪካና ኢራን በስዊዘርላንድ ተቀምጦ የሰላም ስምምነት ፍኖተ ካርታ እየቀደዱ ነው። በሌላ በኩል ደግሞ የዓለም የነዳጅ እና የጋዝ መስመር የሆነው የሆርሙዝ ባህረ ሰላጤ ተዘግቶ ዓለም በስጋት የተናወጠች ነው። ዛሬ የምንጠይቀው መሰረታዊ ጥያቄ ያለ አሁን እያየን ያለነው የቀጠናው አዲስ የሰላም ዘመን መባቻ ነው ወይንስ ከታላቁ አውሎ ንፋስ በፊት ያለው የጸጥታ ጊዜ? በኳታርና በፓኪስታን አጋዥነት በስዊዘርላንድ በቡርገንስታክ የተጀመረው ድርድር የመጀመሪያ ምዕራፍ ትልቅ ስኬት ተብሎለታል። ዋይት ሃውስ በሚቀጥሉት 60 ቀናት ውስጥ የመጨረሻ ስምምነት ይፈረማል እያለ ነው። ኢራንም የዓለም አቀፉን የኒውክሌር ተቆጣጣሪዎች በምላሹ ወደ ሀገሯ ልታስገባ ተስማምታለች። ይህ ትልቅ የዲፕሎማሲ ድል ነው። ነገር ግን ይህ ሰላም ምን ያህል አስተማማኝ ነው? ፕሬዚዳንት ዶናልድ ትራምፕ እና የቴህራን መሪዎች አሁንም በውስጥ መስመር የሚያስተላልፏቸው የዛቻ መልእክቶች ድርድሩ በማንኛውም ሰዓት ሊደናቀፍ እንደሚችል ያሳያሉ። ይህ በእንዲህ እንዳለ የቀጠናው ውጥረት በኢኮኖሚው ላይ እያሳደረ ያለው ጫና ቀላል አይደለም። የሆርሙዝ ባህረ ሰላጤ መዘጋት የዓለምን የነዳጅ ገበያ እያናወጠው ይገኛል። በዚህ ላይ ደግሞ በትላንትናው ዕለት በኳታር ራስ ላፋን የጋዝ ማቀነባበሪያ ጣቢያ ላይ የደረሰው የ18 ሰዎችን ሕይወት የቀጠፈው ድንገተኛ ፍንዳታ በዓለም አቀፍ የኃይል አቅርቦት ላይ ተጨማሪ ስጋት ደቅነዋል። ኳታር በዲፕሎማሲው መድረክ መርከቦች እንዲያልፉ ጥረት እያደረገች ቢሆንም የደህንነት ስጋቱ ግን ገና አልተቀረፈም። የመካከለኛው ምስራቅ የሰላም ለቀጠናው ብቻ ሳይሆን ለመላው ዓለም በተለይም እንደኛ ላሉ የነዳጅና የጋዝ ሸማች ሀገራት ወሳኝ ነው። የወታደራዊ እንቅስቃሴዎች ማቆሚያ ሲል መቋቋሙና የእስራኤል የድንበር ገደቦች መነሳታቸው መልካም ዜና ቢሆንም የሂዝቦላና የእስራኤል ፍጥጫ ሙሉ በሙሉ እፎይታ አላገኘም። ለዕለቱ የያዝናቸው መረጃዎች ምን ይመስሉ ነበር? ቻናላችንን ሰብስክራይብ፣ ላይክ በማድረግ ቤተሰብ እንዲሆኑ እያልን